ሰላም እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ምን ነው እናንተ ጠፋችሁ? ጠፋሽ እንኳን አትሉኝም? በስመ አብ ምን ነው ጠፋሽ? የት ሄደሽ ነው አትሉም? እራሳችሁ ታጣጥፉታላችሁ። እኔን ግን ጠፋሽ እንኳን አትሉኝም አይደለ? ለማንኛውም መጥቻለሁኝ። አመሰግናለሁ። ኮሜንት ሰብስክራይብ ስለምታደርጉኝ አሁንም ኮሜንት ሰብስክራይብ ላይክ ማድረጋችሁን እንዳትረሱ። አለሁኝ። እሺ አለሁ። ስራ ውጥረት ነው፣ በቃ ውጥረት ነው ያለሁት። በአሁኑ ሰዓት ደግሞ ትምህርት የለም። ህጻናቶቹ ምኑ ቤት ስለሆኑ ምኑ እየተመቸን ስላልልኝ ነው። አሁን አስተካከላለሁ። እውነት እንደምንም ብዬ ይኸው ቃላቶቹን ቢያጥሩኝ እንደምንም ብዬ አስተካከላለሁ። እናንተ ግን ማበረታታችሁን እንዳይለየኝ አለች አንድ እውነት በጣም ነው የማመሰግነው እግዚአብሔርን። የምታበረታታኝ ሁሌ በውስጥ መስመር የምታበረታታኝ አለች። በጣም ነው የማመሰግነው በጣም እና እሷም ዩቲዩበር ናት። በቅርብ መሆን ይሆናለች እግዚአብሔር ይመስገን። ግን እኔን በጣም ታበረታታኛለች በውስጥ መስመር። ማናት ብትሉ አሽመሪያ ነው የምትባለው። ገብታችሁ ዩቲዩብዋን ተከታተሉ። እና እሷ በጣም ያበረታታችኝ ነው። ሌሎቻችሁ ወዴት ሄዳችሁ ነው? አይዞሽ በርቺ፣ ስደት እንዲህ ነው ምናምን ብሎ ማበረታታት ጥሩ ነው። ለነገሩ ለስደት ብዙ አዲስ አይደለሁም። እኔ ግን ያው ቋንቋም እችላለሁ፣ ስራም እችላለሁ እግዚአብሔር ይመስገን። ግን አለመመቻቸቱ ነው በቃ። አንዳንድ ጊዜ የሆነ ተረጋግተሽ ማውራት፣ አሁን ራሱ ከቃላቶቹ እያምታታው ነው የማወራው። ስራ አለብኝ እና ጠዋት ወደ ጽዳት ነው። ህፃኗ ስትነሳ ደግሞ እሷን እንከባከባለሁ እስከ 9 ሰዓት በኢትዮጵያ እስከ 8 ሰዓት ድረስ፣ በዚህ ሀገር እስከ 9 ሰዓት ድረስ 3 ሰዓት ድረስ ማለት ነው። እሷን እንከባከባለሁ። ልክ እናቷ ስትመጣ ደግሞ ወደታች ወደ ምሳ ወርዳለሁ። ለዛ ምንም አይመችም ምንም። በቃ ደግሞ ልጆቹ ጋር ደግሞ ስልክ ይዞ መሄድ አይቻልም። ልጅቷ ደግሞ በጣም ነው ስልክ የምትወደው። አምጪ እንዳትለኝ እናትዬ ስልክ ይዤ አልሄድም። ግን አለው ሰው ላይ ብላይ ምናምን አለሁኝ። ያው አልፎ ስመለስ እጽፋለሁ ላይ በላይ ሆኜ ማለት ነው። ስለዚህ አበረታቱኝ። መልካም ሀሳባችሁን መልካም አስተያየታችሁን እንዳይለየኝ። የቃል ሲውሲ በቅርቡ እመጣለሁ። እውነቴን ነው። እውነት የቃል ሲውሲ እንማማራለን። የቃል ሲውሲ ምንድን ነው ልትሉ ትችላላችሁ። እንማማራለን። ከማዳማችን ጋር እንዴት መግባባት እንዳለብን የሚያስተምረን ነገሮች እንማማራለን። ለአዲሶችም ለመጣችሁም ማለት ቀደም ብለን ለመጣንም ይጠቅመናል። ይሄን እና አበረታቱኝ። ጎበዝ ብላችሁ ጻፉ። ጎበዝ ብላችሁ ጻፉ። ኧረ በጣም የራሴ አላመቻቸውም እና እመጣለሁኝ። አመሰግናለሁ። እወዳችኋለሁ። በጣም ነው የማመሰግነው። የምታበረታቱኝ ሰዎች በጣም አመሰግናለሁ። አሁን ራሱ እንጢቅ ጽዳት ነው ያለብኝ። በጣም እንጢቅ ጽዳት እና ብዙ ጽዳት ነው ያለብኝ። እሱን እያጸዳሁኝ እያለ እስኪ በአንድ ቪዲዮ ለምን ዝም ብዬ አልሰራም? አይቀየሙም። እንደ ኳሊቲው ካልጠበቀ አይቀየሙም። ሁሌ ሻሽ ነው የትሞር ሁሌ ሻሽ ነው እንዳትልኝ ብዬ መጣሁላችሁ ማለት ነው። ስለዚህ መልካም ሀሳባችሁ አስተያየታችሁ እንዳይለየኝ እመጣለሁ በቅርቡ አለሁ። በቃ ምንም ይሁን እንዳትቀየሙ። ቪዲዮሽ አያምርም፣ ቪዲዮሽ እኮ በደንብ መናገር አትችይም አትበሉኝ እንጂ እኔ በእርግጠኝነት አለሁ። እሺ አለሁ፣ እመጣለሁ፣ ቪዲዮ ለቃለሁ። እናንተም ኮሜንት ማድረጋችሁን ሰብስክራይብ ማድረጋችሁን እንዳይለያችሁ። አመሰግናለሁ። ወዳችኋለሁ። ቻው